የልምዣት ደራሲ ሐዲስ ዓለማየሁ። ምዕራፍ 1 የማደጎ ጋብቻ። ደመቀች ፀሐይ ለታምራት ተገኘ ስትዳር የመልኳ አንድ መስመሩ ብቻ ውብ ሆኖ ተሰምሮ የወደፊት ውበቷ ገና በውጥን የሚታይ የ9 ዓመት ለጋ ቡቃያ ነበረች። ታምራት ተገኘ 5 አግብቶ የፈታ የ50 ዓመት ሰው ነበረ። የደመቀች አባት ባሻ ፀሐይ አበራ ከአባታቸው ጀምረው ወደ ላይ ብዙ ፊት አውራሪና ደጃዝማች አያት ቅድመ አያቶች የሚቆጥሩ መሰረተ ጌታ ነበሩ። ነገር ግን ጌቶች አባቶቻቸው ሀብቱን ሁሉ በጊዜው እነሱ ጨርሰው የጌታ ዘር መባሉን ስሙን ብቻ አውርሰዋቸው ስላለፉ በአባቶቻቸው ስም ብቻ የሚኖሩ ችግረኛ መኮንን ነበሩ። መቼም የጌታ ልጅነት ከሀብት ጋር ሲገኝ ማለፊያ የውርስ ስጦታ ነው። የጌታ ልጅነት ተለይቶ ብቻውን ሲመጣ ግን ክፉ የድህነት ቁራኛ ነው። ከጌታ የተወለደ ድሃ ሰው አርሶ ወይም ነግዶ እንዳይበላ የመሰረተ ጌታ የገሌ ልጅ ገበሬ ወይም ነጋዴ ሆነ ይሉኛል፣ የጌትነት ስሜ በስራ ያጎሰቁልብኛል በማለት ኑሮውን ለማሻሻል ነፃነት የሌለው የአባቶቹ ስምና የራሱ ከንቱነት ግዞተኛ ሆኖ ይኖራል። ባሻ ፀሐይ እንዲህ ካሉ የስም ግዞተኞች ከንቱዎች አንዱ ነበሩ። እንዲህ ያሉ ከንቱዎች ሰርቶ ከመኖር የአባቶቻቸውን ስም እንደ ምጽዋት መቀበያ ቁና እያስቀደሙ ሲለምኑ መኖር ክብር ስለሚመስላቸው ባሻ ፀሐይ ከአንዱ እጥፍ ጉልበታቸው ከሚያገኙት እህልና ትንሽ ገንዘብ ጋር ከየመኳንቱም ሆነ ከየነጋዴው ለምነው የሚያገኙት ምንጊዜም ቢሆን አንድ የኮርቻ በቅሎና አንድ የእጃቸው ጠመንጃ አምጥተው አያውቁም። በዚያ ላይ ከቤታቸው 5-6 ወንድና ሴት ሎሌዎች አይጠፉም። ስለዚህ ጌታ ባይሆኑ ጌታ መስለው ያ ክፉ ጊዜ አልፎ የጨዋ ልጅ በመብራት እየተፈለገ የሚሾምበት ጊዜ ሲመጣ ቤተሰቦቻቸው እና አብረዋቸው ለሚንገላቱ አሽከሮቻቸው ለማድረግ የሚያስቡት ግሩም የሆነ ነገር መኖሩን ተስፋ እየሰጡ እንዲያ ያለ መልካም ጊዜ እስኪደርስ ከብርቱ ትዕግስት ጋር በብርቱ ተስፋ የሚጠባበቁ ነበሩ። ልጃቸውን ደመቀችን የዳሩለት ታምራት ተገኘ ግን ጨርሶ ከሌላ ምንጭ የተቀዳ ነበር። ወላጆቹ እጅግ ድሆች ስለነበር ከትንሽነቱ ጀምሮ አገሩ ኤልያስ የጥጃና የላም እረኝነት እየተቀጠረ አደገ። በኋላም የነጋዴ ጎደደማን ሆነ። ታምራት ለጌታው አጋሰሶችና ለጭነት ዕቃው ሁሉ በመጠንቀቁና በትጋቱም ሆነ በብርታቱ እጅግ የተመሰገነ ከመሆኑ ሌላ ሳይሰማ በስጦታ ተኩሶ ይስታል የማይባል ጥሩ ተኳሽ ስለነበረ በነጋዴዎች መሃል እንደ ጓደኛ እንጂ እንደ አሽከር አይታይም ነበር። የነጋዴ አሽከር በነበረበት ጊዜ እረፍት ሲያገኝ ጠመንጃ እየተዋሰ ነብር ይገድልና የቆዳውን ጌታው ወደ አዲስ አበባ ከሚያስጭነው የበሬ ቆዳም ሆነ የፍየል ሌጦ መሃል ሸጉጦ ወስዶ ይሸጣል። 5 ዓመት ያክል የነጋዴ አሽከር ሆኖ በኤልያስና በአዲስ አበባ መሃል ብዙ ጊዜ ከተመላለሰ በኋላ ከደሞዙ ይልቅ ከነብር ቆዳ ሽያጭ ያጠራቀመው ብር ራሱን የቻለ ነጋዴ አደረገው። የቆዳ ቱጃሮች መሃል ስሙ የተጠራ ሀብታም ነጋዴ ለመሆን ብዙ ጊዜ አልወሰደበትም። በኤልያስና በአካባቢው ዓመት በዓል የሆነ እንደሆነ ታምራት ተገኘ በሰከሩ ተቀምጦ ፈረሱን ቀሚስ አስለብሶ በፊት እያሳበ በ5-6 ባለ ብረትና በብዙ ጄሌ ታጅቦ ሲሄድ የማይከናበት አልነበረም። ድግስ ሲያደርግ ሰፊ ዳስ አስጥሎ ለተሰበሰበው ሁሉ ስጋ እንደ ጎመን አብልቶ ጠጅና አረቄ እንደ ውሃ ጠጥቶ ድግሱ እንደ ተስካር ያለ የሐዘን መታሰቢያ ያልሆነ እንደሆነ አዝማሪውን፣ አቅራሪውን፣ ፈካሪውን ሸልሞ ሲሸኝ የማይገርም አልነበረም። በኤልያስና በአካባቢው ሌባ ወይም ወንበዴ ተነስቶ ከብት ተሰረቀ፣ ቤት ተቃጠለ የተባለ እንደሆነ ታምራት ከአሽከሮቹ ጋር ሌባውን ወይም ወንበዴውን አጣድፎ ሳይዝ አያርፍም ስለሚባል የማይፈራው አልነበረም። ስለዚህ ታምራት ተገኘ በኤልያስና በአካባቢው በሀብቱና በጉልበቱ የሚፈራና የሚከበር ነበር። ብቻ ለሱ ይህ ሁሉ አልበቃውም፣ አላጠገበውም። ሀብትና ጉልበት ያለው መሆኑ የሚፈራና የሚከበር መሆኑ ለልቡ ሙሉ ደስታ፣ ለሕሊናው ሙሉ እረፍትን ሊሰጠው አልቻለም። አብልቶ አጠጥቶ ተቸገርኩ ለሚለው ገንዘብ ሰጥቶ የሚሸኘው
ሁሉ ዞር ብሎ የማያማውና የማያሟጥጠው መሆኑን እንዴት ያውቃል? እንደሱ ችግርን ሀብታሞች የሆኑ ለጋሶች የሆኑ እንደሆነ ይህ አይቶ አያውቅ የአዲስ ጌታ። ይህ ባለጌ በገንዘቡ እንዳፈር ይጫወታል። አየጉድ ድሃ ሲከበር የሚደኸይ አይመስለውም እየተባለ ሲታሙ በድህነቱ ሲሰማ ኖሯል። እነሱም ከፊቱ ዞር ሲሉ እንዲህ እንዳያሙት በምን ያውቃል? ያለ ጥርጥር ያሙታል። ለዚህ መድኃኒቱ ለዚህ ፍቱን አብነት የሚቻል ቢሆን ከቅድመ ቅድመ አያት በላይ እንዲያውም ከ40 እና ከ50 ትውልድ በላይ እንኳን ቢሆን ሲሆን በቀጥታ ያለዚያ በጎን አንድ የማዕረግ ስም የነበረው ሰው በቤቱ ቢገኝ እሱን እንደምንም ስቦ አምጥቶ ከራሱ ጋር ማያያዝ ነው። ዋናው ነገር እንዲህ ያለ ባለማዕረግ ከእሱ ከቤቱ መገኘቱ ነው እንጂ መራቁ ግድ የለም። ብዙዎች ትውልዶች ከመካከል አንስቶ ወዲያ ጥሎ ማቀራረብ ይቻላል። ከዚያ አያት የፊት አውራሪ ወይም ቀኛዝማች ወይ ደጃዝማች እገሌ እንዲህ ይሉ ወይም ያደርጉ ነበር እየተባለ ማውራት ይቻላል። ከዚያ በኋላ አዲስ ጌታ ባለጌ ማዕረግ ሀብታም ብሎ የሚያማ አይኖርም። ቢኖርም ራሱ አላዋቂ። ነገር ግን እንዲህ ያለ ባለ ማዕረግ በታምራት ተገኘ ቤት ተፈልጎ ሊገኝ አልተቻለም። መቼም እንዲህ ያለው ነገር ከባለ ቁጥር ዘመድ በቀር ከማንም ጋር የሚያወያዩት ስለሆነ ታምራት ዘር መቁጠር እናውቃለን የሚሉትን ዘመዶችን ሁሉ ጠይቆ ወደ ላይ ቆጥረው ሊደርሱበት እስከሚችሉበት ድረስ ሄደ ቢፈለግ ወይ አንድ። ስለዚህ በዚያ በኩል ተስፋ ቆረጠም። እንግዲህ መሰረተ ጌታ አባት ከጠፋ ከዚያ ቀጥሎ ያለው ሁለተኛ መንገድ ከመሰረተ ጌታ መጋባት ነው። ይህ እንኳን ለራሱ ምንም ያክል አያገለግልም። የሐሜተኞችና የሸሞጣጭ አፍን አይዘጋም። እንዲያውም እሱነቱን አስጥሎ ለተጋባቸው መሰረተ ጌታዎች ጥገኛ የሚያደርግ ነው። በመሰረተ ጌቶች ሰፈር የፈረንጅ ሴት ካገባች በኋላ ስሟን ጥላ የገሌ ሚስት ስትባል እንደምትኖር እሱም ስሙን የገሊት ባል የገሌ አምጫ ሲባል እንዲኖር የሚያደርግ ነው። ብቻ ቢሆንም ለልጅ መልካም ነው። መቼስ መልካም አባት ማለት ራሱን መስዋዕትነት አድርጎ ቢሆን ለልጆቹ ለዘሩ መልካም መሰረት የሚጥል አይደለምን? ስለዚህ ታምራት ተገኘ ለራሱ የሚኮራበት አባት ቢያጣ ልጆቹ የሚኮሩበት አባት እንዲያገኙ የመሰረተ ጌታ ልጅ ለማግባት አጥብቆ ይፈልግ ጀመር። ለባል መድረሷን አላውቅም እንጂ ባሻ ፀሐይ እኮ አንድ ልጅ አለቻቸው አሉ ከታምራት ዘመዶች አንዱ በአንድ ላይ ተቀምጠው ስለ ጋብቻ ነገር ሲወያዩ። የቱ ባሻ ፀሐይ? አለ ታምራት። ባሻ ፀሐይ አበራ የእንዶ ዳሙ። እሳቸውማ ማለፊያ ጨዋ ናቸው፣ አውቃቸዋለሁ። ልጅ አለቻቸው? መኖርስ አለቻቸው። ብቻ የ9 ሲበዛ የ10 ዓመት ልጅ ብትሆን ነው። ከዚያ የምትበልጥ አይመስለኝም። ባሻ ፀሐይ ልጃቸውን ለታምራት እንዲሰጡ ሊለመኑ በዘር የማያክላትና የማይመስላት መሆኑ ልባቸው በምስጢር ቅር ከመሰኘቱ ሌላ እና ለጋብቻ ያልደረሰች በመሆኗ መፍቀዱ በጣም አስቸግሯቸው ነበር። እስቲ ሌላውን ሁሉ እንተወውና ገና 9 ዓመቷ ነው። 9 ዓመቷ ትዳር ምን መሆኑን እንኳን ሳታውቅ ብድራት ልጁን ማሳደግ አቅቶን ለሀብታም ሸጣት አልባልም አሉ ባሻ አማላጅ ሆነው ለመጡ ሽማግሌዎች። እንኳንስ ልጅዎን ብዙ ባዕድ እያሳደሩ ማን ነው ደግሞ እርስዎን ልጃቸውን ማሳደግ አቃታቸው የሚሉት? ከሽማግሌዎች አንዱ። ግደላቸውም፣ እኔ እንዳልሁት ትንሽ እንቆይና እንምከርበት። ልጅቱ ባይሆን 12 ዓመት ይሙላት። እስከዚያ ለሌላ ሰው ቃል አልሰጥም። ልጅ ታምራት የእሱን ዝምድና አጥብቆ ስለፈለገ ነው እንጂ ምሽት እኮ ጠፍቶ አይደለም ጌታዬ። ስለ ዕድሜዋ ግን እስከ 12ም ይሁን እስከ 13 ዓመት ላይደርስባት ቃሉን በመሐላ ይስጥ። ስለዚህ ለአቅመ ሔዋን እስከምትደርስ በማደጎ እንዲሰጡን ነው የምንለምነው። ከብዙ ምልጃ በኋላ ባሻ ፀሐይ ተሸነፉና ታምራት ደመቀችን 13 ዓመት እስኪሞላ ላይደርስባት ባላባቷ ቃሉን ሰጥቶ በ9 ዓመቷ ግሩም በተባለ ሰርግ በማደጎ አገባት። ብቻ
በምሽቱ አልደርስም ብሎ ቃል መግባቱና መማሉ መቼም ዘበት ነው። ልጅን ለባል ድሮ ባል በምሽቱ እንዳይደርስ ማማል ስጋ ለጅብ አጉርሶ እንዳታላምጥና እንዳትውጥ ማልልን ለማለት የተለየ አይደለም። ደመቀች ከተዳረች ዓመት እንኳን ሳይሞላት ዕድሜዋ 10 ዓመት ያክል ሲሆን የታምራት ሚዜዎች ሕግ ማድረሷን የምስራች ለሙሽራው ወላጆች ለማብሰርና ለመዝፈን የደም ሸማ ይዘው ሄዱ። መቼም ልማድ ነው እና የደመቀች ወላጆች የምስራች ተብለው ተዘፈንላቸው። እንደ እውነቱስ ቢሆን ልጃቸው አይደርስ ስቃይ ደርሶባት ስትሰቃይ ገና የጾታ ስሜት የሌለውን የሕፃን ገላዋን ርኅራኄ የሌለው ጨካኝ አብጠልጥሎት ስትጨነቅ የወለዱ እንዴት አባቷ ማዘን እንጂ መደሰት ባልተገባቸው ነበር። ነገር ግን ደስ አላቸው፣ አዘፈኑ። ደመቀች ታምራት ተገኘ ሕግ ካደረሰ በኋላ ተካክሎ 3 ዓመት የሞላ ጊዜ አብረው አልቆየችም። ብቻ ያው የቆየችውን ያክል የመከራ የስቃይ ጊዜ ነበር። ሁልጊዜ ፀሐይ ዘግዘግ ስትል ማታ የሚገጥማት መከራ ከራሱ ከመከራው ብዙ ጊዜ ከፍቶ ይታያትና ጨካኝ አውሬ ሆኖ ይታያትና ማልቀስ ትጀምራለች። አትበላ አትጠጣ፣ እንቅልፍ አይወስዳት። ከስታ ገላዋ አለቀና የገላዋ ጥላ ሆነች። በኋላ አድሮ የማይሻላት ስለሆነና ታምራት በእጁ እንዳትሞትበት ስለፈራ ሳይፈታ እንዲሁ ወላጆቿ ዘንድ እንድትቆይ ወሰዳት። ጸንሳ ነበር። 13 ዓመት እንኳን ሳይሆናት ሞተች ተብሎ ተስፋ ከተቆረጠላት በኋላ በብርቱ ጣር ወንድ ልጅ ተቀላቀለች። ደመቀች ከባሏ ቤት ወደ ወላጆቿ ከተመለሰች በኋላ እሷን ብቻ ሳይሆን ወላጆቿን ጭምር በኑሯቸው ቀጥ አድርጎ የያዘ እሱ ነበር። ወንድ ልጅ መገላገሏን ሲሰማ ሕልሙ ሞላለትና እጅግ ደስ አለው። የምስራቹን የሰማ ዕለት አንድ የሰባ ፍሪዳ አስነድቶ ማርና ቅቤ አስጭኖ ልጁን ለማየት ወደ ንዶዳሞ ሄደ። ከዚያ በኋላ በየጊዜው አስጭኖ ልጁን ለማየት ቅቤውን፣ ዱቄቱን፣ በርበሬውን እያስያዘ ይሄዳል። ደመቀች ግን ታምራት መጣ ሲሏት ሞት መጣ እንዳሏት ሁሉ የምትሸሸግበት ቦታ አልበቃት እያለ ትጨነቅ ነበር። እሱም ምሽቱ እዚያ ያልተገኘችበትን የውሸት ምክንያት ወላጆቿ ፈጥረው በነገሩት ቀን ልጁን ብቻ አይቶ ይመለሳል። ልጁ እውነትም ደስ የሚያሰኝ በጣም የሚያምር ነው። ስሙን አያቱ ባሻዛይ ከንስሐ አባታቸው ጋር ተመካክረው ተከስተ አሉት። ታምራትም ምን ማለቱ መሆኑን ሲነግሩት ተስማማ። ተከስተ በተወለደ በዓመቱ ታምራት ሚስቱና ልጁን እንዲሰጡት የደመቀችን ወላጆች ስለጠየቀ ወደ ባሏ እንድትሄድ ቢያባብሏትም ቢያስፈራሯትም እሺ የማትል ሆነች። አስገድዶ ለታምራት ለመስጠት መወሰናቸውን ያወቀች ዕለት እንደምትጠፋ ወይም ገደል ገብታ እንደምትሞት አባት እናቷ በአንድ ላይ ባሉበት እየመላለሰች ስትነግራቸው እናቷ ወይዘሮ ሙሉነሽ ይሰጉና ከእሷ ጋር ሆነው ሲሆን እንዲያፋቷት ያለዚያ እንድትቆይ ባላቸው ይለምናሉ። ባሻ ፀሐይ ግን ይቆጡና ለልጆች ፊት መስጠትና እንዳላችሁ ማለት ያባልጋቸዋል እንጂ ምንም አይፈጥርም። ይችም አንቺ አልሁሽ እያልሻት ነው እንዲህ ራሷን አንቱ ብላ አልታዘዝ ያለች ይላሉ ደመቀች። እናቷና የቤተሰቡ የንስሐ አባት ቄስ መንግስቱ ከሌሎች ዘመዶቻቸው ጋር ሁኔታውን አይተው ባይቃወሙ ኖሮ አባቷ እስከዚያው ድረስ አስረው ለዚያ ጨካኝ አውሬ ለታምራት ይሰጧት እንደነበረ እና ወደፊትም አንድ ቀን ይህ እንደማይቀርላት ስላመነች ከመጥፋት በቀር ሌላ ማምለጫ መንገድ ጠፍታ ወዴት እንደምትሄድ አታውቅም። በዚያ ላይ የልጇ ነገር አስቸገራት። ጥላው መሄድ መቼም የማይታሰብ ነው። ለመታዘል እንኳን ወገብ ገና ያልጸና ሕፃን ይዞ የሚሄዱበት ሳያውቁት መንከራተቱም አደገኛ ነው። እሷስ ቢደርስባት ግድ የለም። ከዚያ ታምራት ከተባለ አውሬ ጋር አንድ ሌሊት፣ ኧረ አንድ አፍታ እንኳን ብቻዋን
ከመገኘት የባሰ ነገር ምንም ቢሆን ሊደርስባት አይችልም። ግን ልጇ ብርድ ወይም ፀሐይ ረጅም ጊዜ ታዝሎ መንገላታት አልችል ብሎ ከጀርባዋ ላይ ቢሞትባትስ? እግዜር አያድርስ፣ የሰይጣን ጆሮ አይስማ፣ ጭራሽ አይሆንም። ደመቀች ይህን ሁሉ በሀሳቧ ታወጣ ታወርድ ታሰላስልና መፍቻ ስታጣ ብቻዋን ቁጭ ብላ ታለቅሳለች። እናት በልጇ ትጠመዳለች ይባላል። ይልቁንም ልጅ እናት ሴት ልጇ እንኳንስ የወለደችውን ልጇን በልጅ መልክ ሰርተው የሰጧትን ምስል ወይም አሻንጉሊት ከአንጀቷ ትወዳለች። ስለዚህ ደመቀች ሸሽታ እንዳታመልጥ የልጇ ነገር የእሾህ አጥር ሆነባት። የምትፈራው አውሬ እስኪይዛት ዝም ብላ ተቀምጣ እያየች ታለቅስ ነበር። ታምራት ተገኘ አንዳንድ ጊዜ ራሱ እየመጣ ሌላ ጊዜ አማላጭ እየላከ ሲለምን፣ ባሻ ፀሐይ በበኩላቸው አንዳንድ ጊዜ ልጃቸውን ሲያባብሉ፣ ሌላ ጊዜ በግድ አስሬ እሰጣለሁ እያሉ ሲጋበዙ፣ ደመቀች የያዘችውን ቀን አልፎ የሚከተለውን ቀን ሁሉ ታስራ ለታምራት የምትሰጥበት እየመሰላ ስትፈራና ስትጨነቅ ሌላ ዓመት አለፈ። ተከስተ ሁሉ ሁለት ዓመት እሷ 15 ዓመት ሆናቸው። እሱም በአካልና በአእምሮ የአንድ ዓመት እድገት ጨመሩ። ከዚህ በኋላ ታምራት ተገኘ በልመና የፈለገውን ለማግኘት የማይችል ስለመሰለውና ስለሰለቸው ዘዴውን ለወጠው። ወደ ባሻ ፀሐይ ቤት መሄዱንም ተወ። ገንዘብም ሆነ ሌላ ነገር በየጊዜው ይልክላቸው የነበረውን ጨርሶ አቆመ። ይህ ባሻ ፀሐይ የማይችሉት ብርቱ ቅጣት ነው። በዚህ ላይ ባሻ ፀሐይ ሚስቱና ልጁ በፍቅር የማይሰጡት ከሆነ እሳቸውን አስደብድቦ ቀምቶ ለመውሰድ የቆረጠ መሆኑን ያስወራ ጀመር። ባሻ ፀሐይ ይህን ሲሰሙ ባለቤታቸውንና የንስሐ አባታቸውን ዘመዱንም ሁሉ የሚያሸንፉበት ጥሩ ምክንያት አገኙና ልጃቸውን አስገድደው ለመስጠት ወስነው መጥቶ እንዲወስድ ወይም ሰው ልኮ እንዲወስዳት ቀን ቆርጠው ላኩበት። ውሳኔያቸውን ቤታቸውና የንስሐ አባታቸው ባሉበት ተቀምጠው ሲናገሩ ይህች ልጅ ከእሱ ጋር ሳለች ከሰውነት ወጥታ እንደነበርና አሁንም ተመልሳ ብትሄድ ሰው እንደማትሆን እያወቁ መጥተው ውሰዳት ማለቱ፣ እንድትሞት መፍቀዱ፣ በገዛ ልጆ የሞት ፍርድ መፍረዶ መሆኑን አውቀው ይውሰዷት አሉ ወይዘሮ ሙሉነሽ እንባቸውን ከዓይናቸው በኩታቸው ጫፍ እየጠራረጉ። ጠላቷ ይሙትና የምን ሞት ነው እንድትሞት የፈረድሁባት? ወደ ባሏ ወደ ቤቷ ትሂድ ማለት የሞት ፍርድ ነው? ከባሎቻቸው ጋር የሚኖሩ ምሽቶች ሁሉ የሞት ፍርድ የተፈረደባቸው ናቸው አሉ ባሻ በመገረም። የእሷውና የእሱ ባልና ሚስትነት አይባልም እንጃ ሌላ ብለው ወይዘሮ ሙሉነሽ የጀመሩትን ሳይጨርሱ ደመቀች ሰምታ በቁጣ እየተንቀጠቀጠች ገባች። በብርቱ ስትቆጣ ሁልጊዜ እንደሚሆነው ዞማ ጠጉሯ ወደፊት ተመልሶ ተንጨብርሮ የደፈረሱ ዓይኖቿ በሙሉ ተጎልጉለው ወጥተው ፊቷ ሁሉ ተለዋውጦ ታስፈራ ነበር። እኔ አለች አባቷን ለማነቅ እንዳሰበች ሁሉ አራስ የእጅ ጣቶቿን አስር የእጅ ጣቶቿን ፊት ለፊት ወደ እሳቸው አንጨፍራ እኔ ዱር ለዱር ሲሄድ እዚህ የእንዶዳም ጅብ ይብላኝ፣ ያለዚያማ በስምና ገደል ገብቼ ሞታለሁ እንጂ ወደሱ አልሄድም አለች። ወደ አባቷ አንጨፍራ በነበሩት የሁለት እጆቿ ጣቶች ፊቷን ሸፍና መሬት ልቅሶ አለቀሰች። አንቺ አዛዥ የሆንሽ ዕለት አንቺ ያልሽው ይሆናል። እስከዚያ ግን ልጆች አባቶቻቸውን ይዘዙ ተብሎ አዋጅ እስኪወጣ እዚህ ቤት አዛዥ እኔ ነኝ አሉና ባሻ ፀሐይ ተነስተው ወጡ። ውጭ እንደቆሙ ሁኔታዋ ሁሉ በዓይነ ሕሊናቸው ፊት መጥተው ስለታያቸው ትንሽ እንደ መስጋት ብለው ሲተክዙ ቆይተው ምኒቱን አውሬ ፈጠርናት እባካችሁ፣ ሰው አውሬ ይወልዳል አሉ ለብቻቸው። ወዲያው ላይሰሩ ይፈክሩ የልጆች ጠባይ ነው የሚለው ትዝ ሲላቸው እንደ መጽናናት አሉ።